ሄለን በፍጹም ነጭ ቅማል ልንገራችሁ፣ በፍጹም ነጭ ቅማል የተለወጠችው መቼ ነው? ልክ ከማማ ፊሽካ ጋር ስትሆን ሄለንን ገደል የከተተቻት፣ ነጭ ቅማልን ገደል የከተተቻት እሱንም በራሴ ጥረት ያገኘሁት ማለት ነው። ግን ዘጉኝ፣ ኢግኖር ዳረጉ። ግን እግዚአብሔር የልጅ አምላክ ምናልባት እኔ ኃጢአተኛ ልሆን እችላለሁ፣ ምንም ማታቅ ልጅ የልጅ አምላክ አሳይቶኛል። አንበሳዬን አምጣ አሳይቶኛል። ይሄ ነው ሀጂቲንግ አሳይቶኛል። እና እኔ ለዚህ ሴትዮ አላዝንላትም። አላዝንላት፣ መቼም አላዝንላት። እኔ ገና አለቃት ገና ከሳታለሁ። ልጄም አትለቃት፣ እንከሳታ ገና ማንም አይለቃት። ብቻዋን አይደለህም ደግሞ ሳምሪ የኔ እናት። እና እቺ ሴትዮ የዚህ ሴትዮ ጉዳይ እኔ እንጃ ሰው እንዴት ስላልተነካችሁ ነው ያሳዘነቻችሁ? ያ ስላልተነካች ዘቢባ የኢሱ ሚስት ከሁላችንም በጣም ህይወቷን፣ ስራዋን፣ ቤተሰቧን መውጫ መግቢያ ያጣች ልጅ። ስንት ልጅቷ ስለማታወራ ነው እንጂ የደረሰባትን ነገር ብትሰሙ በዚህ ሴትዮ ለወደፊቱ ራሱ እንደ አዲስ በቃ የትኛዋን ዘቢባ በቃ መረሳት ከጭንቅላት መውጣት አለበት። የትኛዋን ዘቢባ ናት ያቺ ምናቃት፣ ያቺ ደስ ድምጿ የሚያምር ረጋ ያለችዋን ዘቢባ እንዴት አርጋ ስላ እዚህ ጋራ ፕሮፓጋንዳ በየቀኑ 4000 3000 ሰው ቁጭ ባለበት እንዴት አርጋ ስትለውጣት እንደነበረ ስሟ እንዴት አርጋ ስትሰራ ያችን ዘቢባ እንድትጠፋብን ያደረጉት እናንተ። ይህ ነገር ቀላል አርጋችሁታል። ቲክቶክ በአንድ ጊዜ ተደራሽነቱ በጣም ሰፊ ነው። ገባችሁ? ዘቢባና የትናንሾቹ ልጆች እኛስ ምንም ቢሆን እድሜያችንም ሄዷል። ከዚህ በኋላ ገባችሁ እንዴት እንደምንኖር እናውቃለን። ከመጀመሪያውም ጀምሮ እኔ ጣጣም የለኝም። ይህም ብሎ የመጣ ሰው ያገባኝ አብሮ ይኖረ ገደል። ግን ገና ህይወትን ያልኖሩ ሰዎች አሉ። ገና ማግባት መውለድ እንዲህ እኮ የኛ እኮ የሀበሻ እኮ ኮሚኒቲ እኮ በጣም ኋላ ቀር እኮ ነው። እያወቀ ውሸት መሆኑን እያወቀ እኮ እንዲህ እኮ ስትባይ ነበር ሚዲያ ላይ ብሎ እኮ ነው ነገ የሚሰድብሽ አብሮሽ የተኛ ወይ የወለደልሽ ባልሽ አይምሰላችሁ። ዛሬ አጠገብሽ ቢል እንደዚህ አርጋ ስላ የድፍረቷ ድፍረት። አንዳንዴ እኮ በቃ ሰው ስትሆን እኮ በራስ ያለውን ነገር ትናገራል። ከዛ በተረፈ ግን የዚች እኮ ምን አይነት ክራይም እንደሆነ ራሱ እኔ አይገባኝም። ከዛ ላይ ብሎ ሲያዳምጣት የነበረው ማለት ነው ጎበዝ የኛ ጀግና ስትሏት የነበረው ይሄ ገና ነው። ይኸውላችሁ ይሄ ሰው የራሱ አይተውም 100% ሹር አይተውም ቢተው ራሱ እኮ ነገርኳችሁ። የዛ ሀገር መንግስት አንድ ጊዜ ብላክ ሊስት ውስጥ ካስገባ አስገባ አለቅ። መቼም አይለቅ። መቼም ይናፍቃል። መቼም አይለቅ። በቃ ብላክ ሊስት ላይ ነው። እንደ ድሮ እየወጡ አሁን ምናምን እሱ ወጥቶ መናገር ልትችላለች፣ ልትችሉ ትችላላችሁ። ግን ከዚህ በኋላ ብላክ ሊስት ናችሁ። ብላክ ሊስት ገና ምን አይተሽ እኛ ብቻ ይስተካከልልን ይቅለልልን ሁሉ ነገር ገና ምን አይተሽ እሱም ይካሄድበታል። ኢንግላንድ ያለው ይካሄድበታል። እሱ አንደኛ ገንዘብ ሲያደራድር የነበረ ምን ሲል የነበረ ይሄን ነገር በነገራችን ላይ እቺ ልጅን ገደል የከተታት ማን እንደሆነ ከኋላ ልንገራችሁ። ዋናው ጠላታችሁ እማማ ፊሽካ ናት። አንድ ነገር እንደ እማማ ፊሽካ መርዝ የለም። ለሄለን ትልቋ ጠላቷ እማማ ፊሽካ ናት። እማማ ፊሽካ ማለት ደግሞ እቺ ስዊድን ያለችው ማን ነበር ስሟ? ስሟ ራሱ ጠፋኝ በኢየሱስ ስም። ማን ነበር ስሟ? ሊያም ትባል ሴትዮ ማለት ነው። ሺዝ ተበቀለቻት። እንደማማ ፊሽካ መጥፎ ሰው በዚች ምድር ላይ እንደማማ ፊሽካ
ነገረኛ በቃ ሁለት ባልና ሲሰሩ የሚያድሩ በደንብ ነው የተበቀለቻት ሄለን። አሁን ይቺ ነጭ ቅማል በነገራችን ላይ እንዲህ እንድትለወጥ ያደረገቻት ሚዲያው ላይ እንዲህ እንድትሰራ ያደረገቻት እንዲህ እንድትሆን ያደረገቻት ከኋላ ሆነ ይሄንን ሁላ ነገር እንድታ እማማ ፊሽካ ማለት ከባሏ ጋር ቁጭ ብለው ከቤት አይወጡም። ቁጭ ብለው የኢትዮጵያን የሰው ታሪክ የዱባይን የሰው ታሪክ ኢቭን ለወርቁ አይተ ነው እንዲህ እንድትናገር ያደረገቻት እማማ ፊሽካ ናት። ምክንያቱም መበቀል ይፈልጋሉ ሰውየውን በእንደዛ ሁኔታ ማለት ነው። ይሄ የፈረደበት ፖለቲካ ስላለ የዛኔ ተጋሩ ላይ እንደዚህ ብሏል ስለተባለ ገባችሁ እንዲህ እንዲባል እንዲህ እንዲደረግ ሄለን በፍጹም ነጭ ቅማል ልንገራችሁ፣ በፍጹም ነጭ ቅማል የተለወጠችው መቼ ነው? ልክ ከማማ ፊሽካ ጋር ስትሆን ሄለንን ገደል የከተተቻት ነጭ ቅማልን ገደል የከተተቻት ባሏ ሊያና እማማ ፊሽካ ናቸው። ይሄንን ደግሞ ብታምኑ ባታምኑ በኋላ ተሰሙታላችሁ። እንደ መጨረሻው የሚሆነው እማማ ፊሽካ ናት። ምክንያቱም መበቀል ይፈልጋሉ እሱ። ስለዚህ በዚህ ነው ማግኘት የሚችሉት። ከዛ ላይ ተጋሩ ነኝ በይ እንደዚህ በይ እናቴ ትግሬ ናት ምናምን በይ እማማ ፊሽካ ናት። እነሱ ነበሩ ራን የሚያደርጓት ከድሮም ጀምሮ ይህንን የእሷን ሚስጥር የሚያውቁት ብዙ ነገር የሚያውቁት ኮንትሮል ያደረጓት እነሱ ናቸው ከድሮም ጀምሮ ስለምታውቅ ነው። አንተም ድሮ ከነሱ ጋር ስለነበርክ ነው። እና ለዚህ ሁላ ዋናው ከኋላ ሆና አንዱን ከአንዱ ነገር የምታመጣላት እንዲህ በይ የምትላት እንደዚህ አድርጊ የምትላት እንዲህ በይ የሚሏት እነሱ ናቸው። እነሱ ማለት ነው ይፈልጉታል። ይሄንን መብቱ ነው። ከድሮ ጀምሮ አብረው ናቸው። ከድሮ ጀምሮ ይሄ በነገር በማሰርሰር በመሰርሰር እኔ ብዙ ነገርም ስለሰማ ነው። ቅርብ ጊዜ በጣም ምን መናገር እንደሌለባት ምን መተው እንዳለባት የሆነ ነገር ይሄን አታርጊ ይሏታል። እነሱ ናቸው የሚመሯት። በዚህ ላይ ሂጅበት፣ በዛ ላይ አትሂጅበት፣ በዚህ ላይ ሂጅበት፣ በዛ ላይ አትሂጅበት የሚሏት እነሱ ናቸው። እማማ ፊሽካ ጴር የምታደርገች ትልቋ ሴትዮ ማለት ነው እንጂ ልጅቷ በነገራችን ላይ የሐረር ሰው በዚህ መልኩ ይናገራል፣ ይረሳል። በዚህ መልኩ እንደዚህ ባለጌ ነው ይቻላል፣ እንደዚህ ስዳ ይቻላል። ያው ብሩም ጣማት ዝናም መሰላት። እንዴት ሰው በእንደዚህ አይነት ነገር ይሄ እኮ ዝና እኮ አይደለም። ይሄ ዘነዝና ነው የሚባለው። ይሄ ዝና አይደለም። ቢቀርስ ትከፍሉታላችሁ፣ ያስከፍላል። በዘነዘና ነው እንትን ያለቻት። ያ ግን ጥሩ አይደለም። ስንት ዓመት ምንም ቢሆን የሰው ልጅ እዚህ ጋር ለመድረስ ብዙ ውጣና ውረድ አለው። ዝም ብሎ አይደለም እዚህ ጋር የሚደርሰው። ዩሮፕም የሚገባው ብዙ ነገር የሚደረገው ዝም ብሎ አይደለም። ነው ባልሆነ ነገር የህይወታችሁ መበላሸት የለበትም። ከዚህ የበለጠ እኮ ማግኘት መስራት ይቻላል እኮ። በሌላ ነገር ቢመጣ እኮ ግዴታ ሰው መሰደብ አለበት እንደዚህ ላይ አንዴ ስተት ነው፣ ሁለቴ ስተት ነው። ጭራሽ እየባሰባችሁ ቆይ ሚስጥራችሁ ልክ በቃ እኔ እኮ አንዳንድ ጉልበቱ እንኳን ቢኖራት ኦኬ፣ የሆነ ነገር ቢኖራት ኦኬ፣ እንዲህ ስታረግ ነበር ፍርድ ቤት ፎቶ ይዘ እንደዚህ who are you ማነሽ አንቺ? በዚህ ሁኔታ እኮ አይደለም እርማትም ፍትህም የሚመጣው እኮ ለውጣ ነው። በዚህ ሁኔታ አይደለም። ያጠፋ ካለ ተባብረን ጥፋተኛ ካለ መከሰስ ካለበት የሚከሰስበትን መንገድ አውሮፓም ምንም ተፈልጎ ማድረግ ነው። ጥፋትም ካለ ልክ አሁን እኔ የሀቢባ ደስ ይለኛል። በቃ ታመጣለች፣ እንደዚህ አታርጉ ምናምን ትላለች። አለቅ አረ በጣም ነው የሚያምረው እንዴ! ልክ ብቻ እናታችሁ እንዴት ሆነ እንደዚህ ሆናችሁ እንደዚህ አድርጋችሁ እንደዚህ እንኳን አብሮ ደስ አለን። እንደዚህ አድርጋችሁ እንዴ! አንድ ሰው ፍርድ ቤት አይደለሽ፣ ድርጅት አይደለሽ፣ የወከለሽ ሰው የለ፣ ኃይሉ የለሽ፣ የሆነ ግሩፕ የለሽ። ኢትስ ኖት ፖለቲክስ፣ ኢትስ ኖት ሪሊጅን። በቃ ፐርሰናል ላይፍ ላይ የሄዱ ወደዚህ ወደዛ ፌር አይደለም። በቃ ፌር አይደለም። እግዚአብሔር ደግሞ ያ ገባሽ? ስንት ነፍስ እኮ ሊጠፋ ነበር ጋይስ። ነፍስ እኔ እኮ
ምንች ሴትዮ መቼስ እንደምንሰማው ከሆነ በጣም ጠንካራ ሴት ናት። በምን መልኩ ነው እንደዚህ ህይወቷን ልታጠፋ የደረሰችው? ስታሳዝን እኮ ስለ ሳራ ብትሰሙ እግዚአብሔር በጣም ነው የምታሳዝነው። ምን ያህል